ከዛ ለሶስት ቀን ፍቅረኛ ማቾች የውሸት ፍቅረኛ ማቾች እንደሆነና ድራማ ነው። አዎ ከዛ እኔ የምለው ገንዘብ ያስከፍላል እንዴ? አያስከፍልም። አፈቅርሻለሁ ቢላት ምን ይሆናል? አሁን እሱ ምንድነው ችግሩ? ለኔ ስሜት እንዳለኝ ምናምን ለነሱ ነግሯቸው ነበረ ማለት ነው። ግን ለኔ አልነገረኝም። ግን እኔ ደግሞ ለኔ እንዲነግረኝ ነው ፈልገው ፊት ለፊት አፈቅርሻለሁ እንዲል ይሁን። ሽምግልና ነው ግን በድራማ ነው። አክቲንግ በጣም ያስፈልገዋል። ኦኬ እንዴት እንደዛ ነው የተጠራሁት። እኔ አላቅም ከቲክቶክ ዩቲዩብ ምናምን አላቅም። አንቺ ታውቂያለሽ ዩቲዩብ? ኧረ በፍጹም ቴንኪው አመሰግናለሁ። ተመሳሳይ ነንና የሚባለው ነገር ነው። እንግዳ ነኝ የምር አሁን እኔ እናንተ ማለት ነው ከዚህ በኋላ ፍቅረኛ ማቾች ነን። ከማጋ ከኔ ጋር ነው። አንቺ ምን አንገበግ በጣም ተወጂዋለሽ። የሆነ እንትን አለ ማለት ቻው በቃ ተው እንዴ። አይ ጆሲ ይሄ ሁሉ ለሱ ነው አይደል? ካስከፋዋችሁ ከተቀየማችሁኝ ሁላችሁም በጣም ይቅርታ። የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በጣም ጠፍተናል ከዩቲዩብ በጣም እና ከጁሲ ጋርም እየመጣን አይደለም ሰሞኑን። በጣም ይቅርታ ይደረግልን እና ዛሬ ብቻዬን ከሌሎች ሰዎች ጋር ነው የመጣሁትኝ። ከሌላ ሰው ጋር አንተ ከማታውቋቸው ፊታቸው ምንም መገመት ከማትችሏቸው ሰው ጋር ነው የመጣሁት። ዛሬ ጁሲ የለም። ሚስጥር እሺ ቤተሰብ ሚስጥር ላወራችሁ ነው። ይሄን ቪዲዮ አሁን እንደዚህ አሁን ላልፖስተው እችላለሁ። ይሄን ቪዲዮ ላታዩት ትችላላችሁ። ግን ምክንያቱም ይሄንን ካያችሁት ያሰብኩት ነገር እንዳለ ሊበላሽብኝ ሆነ እና ብቻ የሆነ ቀን ይጠቅመኛል ይሄ ቪዲዮ። ለዛ ነው እያያዝኩት ያለሁትኝ እና ዛሬ ከጂንካ ድረስ በጣም የምወደው የማከብረው የድሮ ጎረቤቴ ያሁን ደግሞ የልብ ጓደኛዬ መጥቷል። በጣም ድሮ ነው የማውቀውና በጣም በስልክ እናወራለን፣ እንደዋወላለን ምናምን። ስለኔ ሁሉንም ነገር ያውቃል፣ ስለሱ ደግሞ ሁሉንም ነገር አውቃለሁኝና ዛሬ መጥቷል። እሱን ላስተዋውቃችሁ ነው የመጣሁት እና ግን እንዳስተዋወቅኳችሁ ለማንም እንዳትናገሩ ቤተሰብ ሚስጥር ነው እሺ። እና እሱ ሲመጣ አንድ ላይ ከሱ ጋር ሁሉንም ነገር ነግራችኋለሁ። ያሰብኩትን እንደማትከፉብኝ ቅር እንደማትሰኙ እርግጠኛ ነኝ። ማለት ቅር የሚያሰኝ ነገር ሊሆን ይችላል ማድረገው፣ ግን ደግሞ እናንተን የሚያስደስታችሁ ነገር ለማድረግ ነው። እናንተን የሚያስደስታችሁ ነገር ስል እንዴት ላስረዳችሁ? በጣም ከብዶኛል። እኔ እንጃ። ከዚህ በፊት ጆሲ ያለውን ነገር ታውቃላችሁ። ጆሲ ከዚህ በፊት በጣም ብዙ ነገር ሲል ነበረ። ማለት ቪዲዮን ያላየሁት ነው የመሰለው እሱ እኔ ስልክ ላይ ፕራይቬት አድርጎታል። እኔ ግን በሌላ ስልክ አይቼዋለሁኝና ለኔ ስሜት እንዳለው በጣም እንደሚወደኝ በጣም እንደሚያፈቅረኝ ለእናንተ ነግሯችኋል። ለኔ ግን አልነገረኝም። አይታችኋል አይደለ ፋሚሊ? ሁላችሁም ያያችሁት ነውና እሱን ስሜቱን እኔ ሴት ነኝ መጠየቅ አልችልም። ጆሲ ሄጂ ፍጥጥ ብዬ እኔ ጆሲ ታፈቅረኛለህ እንዴ ምናምን ማለት አልችልም። ታውቃላችሁ ይሄንና ተናዶ እኔ የሆነ ነገር ሰረክ ተናዶ እኔ አፈቅርሻለሁ ወይም ደግሞ ወድሻለሁ ላንቺ ስሜት አለኝ እንዲለኝ ነው የምፈልገው። ብቻ በሆነ ነገር ያሰብኩት አይምሮዬ ውስጥ አለ። ይሳካ አላውቅም። ካልተሳካ እንግዲህ መቼም በቃ ላይ ነግረኝ ነው። እኔም መቼም ላልጠይቀው ነው። እንደዚህ ተደባብሶ ነገሩ ይቀራል ማለት ነው። እና ጓደኛዬ ይመጣል። ላይክ እሱ ለጆሲ ፍቅረኛዬ ነው ብዬ አስተዋውቀዋለሁ እና ከፍቶት እኔ ላንቺ ስሜት አለኝ ሰላም ይለኝ ይሁን ወይም ደግሞ አይሁን አላውቅም። ግን ዛሬ አይደለም፣ ዛሬ ጓደኛዬ ነው ማስተዋወቃችሁ እና እስቲ ብቻ ደውዬለታለሁ። ትላንትና ነው ወደ አዲስ አበባ የመጣው ከጂንካ እና ብቻ ሲመጡ እሺ የሚለኝ አይመስለኝም። ትንሽ በስልክ ነግሬዋለሁኝ። ግን ደግሞ እሱ በአካል እናወራበታለን አለኝ። ግን ካሜራ ምናምን እንዳያስቆ አያውቅም። ሳይዞር በልኝ ምናምን ነው የሚለኝ። ግን እስቲ ብቻ እንጠብቀው። ግን ቤተሰብ በዚሁ አጋጣሚ ማለት ነው ይሄንን ቪዲዮ ነግራችኋለሁ። ይሄን ቪዲዮ
ከብዙ ቪዲዮዎች በኋላ ከ4 ከ5 ወይ ከ6 ከዛ በላይ ቪዲዮዎች በኋላ ልለቀው እችላለሁኝ አላቅም እና ይሄን ቪዲዮ መጀመሪያ እየቀረጽኩላችሁ ያላችሁት አሁን ከዚህ በኋላ በመሰራቸው ቪዲዮዎች በጣም ብዙዎቻችሁ ልትከፉብኝ ትችላላችሁ፣ በጣም ብዙዎቻችሁ ልታዝኑብኝ ትችላላችሁ እና እኔ ይቅርታ እንደምታደርጉልኝ አምናለሁ። ምክንያቱም ለምን ብትሉ እናንተም ብትሆኑ የጆሲን ትክክለኛ ስሜት ማወቅ ትፈልጋላችሁና ሁላችሁም ይቅርታ እንደምታደርጉልኝ እርግጠኛ ነኝ። ላይሆንም ይችላል በአንደኛው ቪዲዮ እኮ ስሜቱን ሊነግረኝ ይችላል። እናንተ የምትፈልጉትን ብዙ ኮሜንት አንብቤያለሁኝ ጆሲ ፍቅርን ግለጽላት ምናምን የሚልና ስለዚህ የእናንተም ደስታ ይሆናል ብዬ ስላሰብኩኝ ነው። ብቻ ግን ከዚህ በኋላ ካስከፋኋችሁ ካሁኑ ቀድሜ ነው ይቅርታ የምጠይቃችሁ። ካስከፋኋችሁ ከተቀየማችሁኝ ሁላችሁም በጣም ይቅርታ ብትከፉብኝም ይቅርታ እንደምታደርጉልኝ እርግጠኛ ሆኜ ነው ስጀምረውና ምክንያቱም የሁላችንም ፍላጎት ነው። ጆሲ ፍቅርን ግለጽላት ሚል ምናምን ኮሜንት እያየሁ ስለነበረ ብቻ ሰላሙን ያድርግልኝ። እኔ ታውቃላችሁ እንደዚህ አሁን ከዚህ በኋላ ማደርጋቸው ነገሮች ጭራሽ እንደዚህ አይነት ማንነት እንደሌለኝ ታውቃላችሁ። ጭራሽ እና ለጆሲም እንደዚህ አይነት በጣም እየወረደ አመለካከት የለኝም እና ለሱ ምንም ነገር ሳደርግ መጀመሪያ ልነግረው ነው የምፈልገው እና እሱም ይቅርታ እንደሚያደርግልኝ አልጠራጠርም። መጨረሻ ላይ እናንተም ልክ እንደዚህ ይቅርታ እንደምታደርጉልኝ አልጠራጠርም። እስኪ እንጠብቀው፣ ቤስት ፍሬንዴን እንጠብቀው። አርፋጅ ነው ባይዜ በጣም ያረፍዳል። ከድሮም ጀምሮ ነው መጣ። የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ አሞኛል። ምን ሆነሽ ነው? አንተ ከጂንካ ድረስ መጥቶ ስንት ጊዜ ከተገናኘ እንዴት ነሽ? ብቻ እንደዚህ ነው ብቻ ሰላም የሚለኝ። ወይኔ እሺ ሰላም በላቸው። ካሜራ እንዳያስኩ አታውቅም ግን እንዳይደብረሽ። አይ ምን እየቀረጽሽ? አይ እንደዚህ ፊትህን ጓደኛዬ ሰላም እንዲልክ ብቻ። ምንድነው? እኔም አሁንማ አዲስ አበባ መጣሁኝ ስትለኝ ጓደኛዬ እያለ እኔ እንደዚህ መሆን የለብኝም ምንድነው አልኩኝና ታውቃለህ እኔና ጆሲ ያለኝን ግንኙነት ምን አስቀየምሽ? ኧረ አላስቀየመኝም። ምንድነው ታዲያ? አስቀየመሽ? ላስቀየመው እንዴ ነው ሊለኝ? አይ ችግር የለብኝም። ከድሮም ጀምሮ መደባደብ ይወዳል በለኝ። ምንድነው ታውቃለህ ባለፈው ቪዲዮ ላይ ምናምን እኔ ያላየሁት ነበር የመሰለውና ለሰላም ስሜት አለኝ እወዳታለሁኝ። ይኸው አታሳፍረኛል አውራካ እና ለሰላም ስሜት አለኝ ሰላምን እወዳታለሁ ምናምን ብሎ ከዛ ግን እነግራታለሁ ብሎ ለኔ አልነገረኝ። እኔ ደግሞ እንዲነግረኝ ነው ፈልገው። ያኔም ነግርሻለሁ ብሎሽ የሆነ ሙድ ይዞብሻል። እኔ ስጠብቅ ምን አሁን እንዳጫውትልሽ ነው? ፍላጎትሽ ምንድነው? ቀጥቅጥልኝ። አቦካዋለሁ ነው ችግር የለውም አይመለከተኝም። ብቻ ግን የምር አሁን እኔ እና አንተ ማለት ነው ከዚህ በኋላ ፍቅረኛ አማቾች ነን። ከማጋ ከኔ ጋር ነው ስበይ ወረኛ እና ወደዚህ የምሬን ነው። እኔ አትቀልድብኝ። ዞር በይ አንቺ ልጅ ያማታል እንዴ? አትረዳኝም እንዴ? እና እኔ ምንድነው እንድትተባበረኝ የፈለኩት ታዲያ? ከዛ ለማስቀናት እሱን ምናምን ድራማ አክቲንግ ላይ እስከዚህ ምን ግን ምን ተባበረሻለሁ? ፍራንክ ነው። አይ ፍራንክ ሳይሆን ማለት ነው በቃ እሱ ዩቲዩብ ነው አይደል? አንቺ እንደምትሰሪው ነው አይደል? ምትሰሪ በቃ ዩቲዩብ ላይ እኔ ማለት እነሱ በጣም ነው የሚፈልጉት ለኔ ስሜቱን እንዲገልጽ ይቻላልም። በእናትህ እኔ ቲክቶክ ነው እንጂ ዩቲዩብ እኔም አውቃለሁኝ እኮ እኔም እኮ እንደውም እንደዚህ ራሱ ቆመ የምትቀረጽልኛል መሰለኝ አጥፍልኝ ምናምን የምትለኝ ነበር ይመስለኝ። እሺ ምን እኮ በቃ ከዚህ በኋላ እኔ እናንተ ፍቅረኛ ማጥፋት ነው። የቀልድ እያልሽ አውሪ አንቺ ልጅ። እሺ የቀልድ ድራማ ምን እኔ አንቺ እሺ በቃ እኮ እያየው ልጅ እኮ ናት። ቻቹ ማክስ
ፍቅረኛ ምናምን ትላለች። ስማኝሽ የምር እኔ እናንተ የቀልሽ ይሄ የቀል እያልኩ አወራለሁ። ከዚህ በኋላ እንደዛ የቀል ፍቅረኛ ማቾች እንደሆነን እያስመሰልን ከዛ ማለት እሱ ለኔ ስሜቱን እንዲገልጽልኝ ብናደርግ። አንቺ ምን አንገበቅ በጣም ተወጂዋለሽ። የሆነ እንትን አለ ማለት ቻው በቃ ተው ተቻለ የዚህ ናይል እንትንማ የሆነ ተወጂዋለሽ። ቤተሰብ ተወደዋለሽ መሰለኝ። ታቢላ ኦኬ እሺ ምንም ችግር የለም። እና ማለት አንተ ብቻ ኮክ ላያምንልን ይችላልና ማሚዬን ብትጠራልኝ። እኔስ ጀመር ማሚዬን የምታዋጣኝ አንተ ምንም አታርግብኝ። ማዘር በአጋጣሚ አብረን የመጣ ነው ግን እኮ ለዛ አይደል እንዴ ታዲያ ትበልሽ አትበልሽ አይደል እንዴ ማሚዬን ትወደኛለች እንደማ ብትወልሽስ ዩቲዩብ ላይ እሷ ይሄን አታቆም ጭራሽ ትለኛለች። እሺ ትለኛለች። እኔ ጠይቃታለሁ። እኔ አገናኘኝ እኔ ጠይቃታለሁ። ወይኔ ደህና ነገር እኔ መስሎኝ ተንገብግቤ እመጣለሁ እኮ ሻልካ ብለሃል። እሺ ብለሃል እንዴ እኔ አላሳዝንም እንዴ? አይ ጆሲ ይሄ ሁሉ ለሱ ነው አይደል? አጠይቂም ለድሮሶች አሁን ይሄ ማለት ነው ይሄ ቪዲዮ ማለት መጨረሻ ላይ ለፋሚሊም ለጆሲም የምናሳየው ነውና ትችያለሽ። እኔን ሰው ያኛል ታዲያ እንዴ አሁን ግን አይደለም ማፖስታው። አሁን ከተስማማ ምናምን በኋላ መጨረሻ ላይ አላ የምር ስሜቱን ከነገረኝ በኋላ ካልነገረሽስ? እሺ እኔ አሁን ፍቅረኛሽ መሆኔን ኦኬ እንደውም እንኳን ሆናችሁ ቢልስ አትለቂውም ይሄን ቪዲዮ ይላል እንዴ? እንደዛ አይልም። ማሰብ አለብሽ። ልክ አይደለም ቤተሰብ አይልም እንደዛ አይልም። እውነት አይልም እንዴ? እየወደደኝ እንዴት ይላል ትንሽ ምታውቂው በልገት እኮ እና ይሄን ቪዲዮ መጨረሻ ላይ ስለፖስተው ማለት ከዚህ በኋላ ምን ስራ ምናምን እኛ አክት እያደረግን ምናምን እሱን ለማስቀናት እንሞክራለን። ከዛ ማሚዬ ስመጣ ደግሞ አሪፍ ይሆናል እና ልጅም ማያውቅበት ሰይጣን ውስጥ ከተሹ በኋላ አይ ወንድ ልጅ አውቀዋለሁ ስሜቱ እኮ ግን ብቻ እና መናገር የለበትም ጆሲ ጥፋት የለበትም። አንቺ አይኖትሽ የግድ አንደበት ማውጣት አለበት። አዋታ ሴት ልጅ አይደለም ቆፍጠን ነው እንጂ ማለት አለብኝ። ወንድ ነው እንጂ ቆፍጠን ማለት ያለበት እንዴ? ሴትም ቆፍጠን ማለት አለባት። ቆፍጠን ካልሽ ለምን ጠራሽ? ይሄዳል እንዴ? ጊዜውን አጠብቂ። አሃ አሁን እምቢ ለማለት ነው ይወሉ እኔ ጓደኛዬ ነብዬ አምኜ እሺ እንደዚህ ቪዲዮ ጀምሬ ጠርቼ ጓደኛዬ ነው ብዬ ምናምን እሺ ብሎኛል። አሁን እንደዚህ ካቀፈኝ እሺ ብሎኛል። እሺ ሰላም የኔ ችግር የለውም። ግን ማሚ ምናልባት እኮ ማሚዬን እንጥራታ። አሁን ማሚዬን እንጥራትና ከዛ እዚህ ላይ ለፋሚሊ እናሳውቅና ስራችንን እንጀምር። እሺ በልደውላት ችግር የለውም። ግን ባይዘው ነገ ልንሄድ ነው ወደ ጂንካ ተመልሰን ነገ ልንሄድ ነው። እዚህ ለስራ ነው የመጣ ነው። ልንቆይ እንችላለን። ምናልባት ይሄ ነገር አንቺ የምትሰሪው ዩቲዩብሽ ኮንቲኒየስሊ የሚቀጥል ምናምን ከሆነ ጥሩ ላይ መጣ ይችላል። አንቺ ነው እኮ እኔ እኮ አንድ ሁለት ቪዲዮ እኮ ነው በቃ 2 ቀን 3 ቀን ለኔ ስትሉ እኔ ነገር እኮ ነው የምሄደው እያልኩሽ 2 ቀን ብቻ 1 2 3 ከዛ ወይ 4 አረ እባክሽ 3 2 4 አይደለም ይኸውልህ አሁን በቃ እሺ 3 ቀን ብቻ 3 ቀን ብቻ ሌላ ምን 3 ቀን እንድቀመጥ ነው ወይንስ? አዎ እዚህ 3 ቀን ከዛ ትሄዳላችሁ እኮ እኔ ማሚና እኮ ማሚናታ እኔ ማሚና አዋራታለሁ ነው ታዋራታለኝ። እኔ በኋላ መቀጠል የነበረበትና ምናምን ብለሽ ብቻ አልመጣም። እሺ እኔ እመጣለሁ አትምጪ እመጣለሁ አትምጪ እመጣለሁ እንዴ? እሺ አሁን ደውላት በቃ ችግር የለውም። እኔ እኮ ማለት ነው ይሄን ቪዲዮ ማለት ነው ዝም በይ በቃ አሁን ልጀምር ሊቀጠቅጠኝ ነው በቃ አታነሳለች እንዴ? ታነሳለች። ድጋሚ ደውላት ማዘሯ ተይው ነይ እስኪ አሁን የመጣንበት ቦታ ጋር አንድ ጓደኛ ያለች ላስታውቅሽ። ኧረ ሸቃባ ባያት እንዴ ነይ ላስታውቅሽ። ልጅ ናት እኮ ፍቅር ይዟት። ነይ ቆይ ነይ። አትመጣም እንዴ ማሚዬ? ነይ ማሚዬ ነይ። ትመጣለች ወቀን ድምጿ ያምራል። እኔ ታዲያ ምን አገባኝ? የኛ ቤቱ የለችም። የሷ እኮ ያላት 19 ምናምን 18 አመቷ ነው። እንደውም ይሄን ጨምሬ ነው 7 አመት ምናምን። አንተ ጥራት ማሚ አውቀናት መጣ እያደረክ ነው። አውቆ ነው። ነይ እስኪ። አዎ ነገ ስለምንሄድ ያዙኝ። ይሄው አልመጣም ነበር። ነገ አይደለም እንዴ? እጅ ገፈኝ ተይዤልሻለሁ።
ዝም በይ 3 ቀን 4 ቀን ምናምን ትለኝ ነይ እሺ እናቴ ስሚ ወሬ 3 ቀን ቆይ ችግር ነው እሺ በቃ አንቺ ጭብጣት ወይ ቆይ ፍቅር እንዴት ያዘሽ ማሚ መጣች ጋር ነው መስሎ እንዲ ደረት እንዲያስ ማሚ እንዴት ነሽ እንዴት ነሽ በጣም እየደበደበኝ ነው ማሚ እንዴ ምን ማለት ነው ሴት ይመታል አይመታም እሺ ይኸው ማሚ እሰይ እንዴ ይሄ ምን አይነት ብልግና ነው ደግሞ ከመች ጀምሮ አሁን ለምን ተጠራሽ ታውቂያለሽ ለምን 3 ቀን እዚህ ትቆያለሽ ማሚ ማሚ ስሚ የጎድ ሀገር ማሚ ቢሰጣለ አንተ ቆይ አንተ አትዋሻ እውነቱን ተው ማሚ እሱ ነው ይዋሻል ዘጋ ካሜራ ይታይሻል ማሚ እሱ ነው ይሄን ካሜራ እኔን እየቀረጸኝ ነው እርፍ እሺ አው ምንድነው እሷ ፍቅር ይዟት ልጁ ግን ማሚ እኔ ፍቅር ያዘኝ ማሚ አውቀው ነው እሱ አውቀው ነው እንዴ እሺ ኤሌክትሪክም አይዝሽም ሳይ እሺ እሱ ፍቅር ይዟት ታንቺ ቀበር ብዬ ማሚ አንተ ዝም በል አውቀው ነው ማሚ እሱ አውቀው ነው ውሸት እንዳታሳሽኝ አደራ ውሸት ሳይሆን ያው በውሸት አስታርቆ የሚባል የለ ዋሽታችሁ አስታርቆ አዎ ዋሽታርቆ ሽምግልና ኮነ ሽምግልና ነው ማሚዬ ሽምግልና ነው ግን በድራማ ነው አክቲንግ በጣም ያስፈልገዋል ኦኬ እንዴት እንደዛ ነው የተጠራው እኔ አላቅም ከቲክቶክ ዩቲዩብ ምናምን አላቅም አንቺ ታውቂያለሽ ዩቲዩብ ኧረ በፍጹም ቴንክ ዩ አመሰግናለሁ ተመሳሳይ ነውና የሚባለው ነገር ነው እንግዳ ነኝ ሰላም በላች እንዴት ናችሁ ቤተሰቦቼ እንተዋወቅ እና ማለት ነው ማሚዬ አሁን ምን አሰብኩኝ መሰለሽ እሺ ጆሲ ማለት አብረን ዩቲዩብ ላይ የምንሰራው ልጅ ነውና እሱ ያውቀዋል እሱ ዝም ብሎ ሲቀልድብኝ ነው ያውቀዋልና ለኔ ስሜት እንዳለኝ ምናምን ለነሱ ነግሯቸው ነበረ ማለት ነው ግን ለኔ አልነገረኝም ግን እኔ ደግሞ ለኔ እንዲነግረኝ ነው ፈልገው ፊት ለፊት አፈቅርሻለሁ እንዲል ይሁንልሽ ምን እንትን ማለት ብዙ አይነት ኮሙኒኬሽን አለ ሰው በአፉ ያወራል ቦዲ ላንጉዌጅ ይባላል አሁን እዚህ ብዙ ጊዜ ማሚ አሁን ማሚ ቆይ ታስረዳ የሴትን ጸባይ ማሚ የሴቶች እኛ እንደዚህ ሴቶች በንግግር ታምናላችሁ ወሬ ትወዳላችሁ እና በምንሰማው ነገር ነው በምንሰማው ነገር አይደለም ማሚ ኦኬ አየህ ምን ችግር አለ እኔ ለዛ ነው እስከዛሬ ፍቅረኛ አይደለም ቆይ እኔ የምለው ገንዘብ ያስከፍላል እንዴ አያስከፍልም አፈቅርሻለሁ ቢላት ምን ይሆናል አሁን እሱ ነው እሷ ፍላጎቷና ይላል ወዶ ነው የሚለው አሁን እሷ ነኝ ድራማውን እንቀጥላለን ነይ ማሚዬ ማየት ትችላለህ ንካው በእናትህ ረፍ ማሚ ገደለኝ እኮ ነው ምን አይነት ልጅ ነው ይሄ እንደው ታኝ አንከሽ ልጅ መሄድ ትችላለሽ መጣች አይ እኔ አንተ ከሌለ ማለት ነው ና ከሌለ ድራማው አይሰራም ስለዚህ አሁን ፍቅረኛ እኔ አሁን የዚች የጻን ልጅ ፍቅረኛ ልሁን ፍቅረኛ ታሳድጋታለህ አስተምረህ ታሳድገኛለህ አስመርቀህ ምናምን ስራ ሲይዘህ ከዛ መጋባት ነው አይደል እንዴ በጣም ማሚ ሙዲ ገባለ ግን አታገኛት ችግሩ ይሄ ነው አረ ለጥቆ ዚሆን ሎተሪ ያመለጣት 20 ሚሊዮን አረ ባክ ጋይስ ዝብላችሁ እሺ እና ማሚዬና በቃ እሱ አሁን እኔ ያሰብኩት ምንድን ታውቃለህ ቶሎ አውሬ እኔ ልሄድ እኮ ነው እንሄዳለን እኮ ሻው እንዲጋም 2 ደቂቃ እኮ ነው ማውራው በቃ 3 ሚሊዮን ጨምሪ በቃ እኮ እና ማሚዬ እኔ ፈለኩት እዚህ እናንተ 3 ለአንድ ቀን ለሁለት ቀን የመጣችሁት 3 ቀን አድርጋችሁልኝ 3ቱን ቀን ከጆሲ ጋር ተገናኝተን ምናምን እሱ ፍቅረኛ እንደሆነ ከሱ ተንተባተብኩ እኮ ታፋኝ ነበር ሜዷ 3 ቀን ልቆይ እኮ ነው ያልጋ የምግብ ምናምን ትችላለች አዎ ትችላለች አንተ ምን ታርግ ታረጋለህ እሱ ምን ያደርጋል ማሚ እንዴ ከዛ 3 ቀን እዚህ ትቆዩና ከዛ 3 ቀን ቪዲዮ እንሰራለን እሱ ፍቅረኛ እንደሆነ ከዛ ማሚ አንቺን ደግሞ ሲያስተዋውቀኝ ምናምን ዝም ብለን እንሰራና ከዛ ይሄ ቪዲዮ መጨረሻ ነው ይፖስተው ከሁሉም ቪዲዮዎች በኋላ ማለት ከ4 ከ5 ወይ ከ3ም ከ2ም በኋላ ሊሆን ይችላል ብቻ ከዛ በኋላ ለቤተሰቦቹ ማስተላለፍ ስላለብን ከዛ በኋላ ከ3 ቀኑ በኋላ እናንተ ድንገት ልትሄዱብኝ ስለምትችሉ ለማስረጃ ብዬ ነው ያስኩኛለሁ እና አሁን ለ3 ቀን እኔና እሱ ፍቅረኛ ማቾችንና የውሸት ፍቅረኛ ማቾችንና አጠናግረሽ ነበር እኮ ባትነግሪኝ ቁጥጥ ተናደርሽ ነው ከዛ ለ3 ቀን ፍቅረኛ ማቾች የውሸት ፍቅረኛ ማቾችንና ድራማ ነው አዎ ከዛ አንቺ ደግሞ እንደ አዲስ እንተዋወቅ ምናምን ከዛ ጆሲን እንጠራውና ከዛ ብቻ እሱን እናስቀርነውና እዛ ጋር እንዲነግረን ማድረግ ማለት ነው እኔ ጥሩ ነገር ላይፈጠርም ይችላል አንቺ ልጅ የሚረታ ይመስልሻል እንግዲህ እሱን የኛ ስራ ነው የሚወስነው
ሀሳብሽ ይሳካል እና ማሚዬ ሻልሽኝ 4 ቀን ከዚህ በኋላ እንቆያለን እዚህ 4 ቀን ብቻ እኮ ነው ያለችው። ወይ አቤላ እንዴት አቤላ በቃ ኖርማል አድርገው። እሺ በላ አንተ እሺ ያልኩሽ እኮ ወሬ አስታብጂ በእናትሽ ወሬ አስታብጂ። ተዋትነቃት ማሚ ገደለኝ፣ እውነት ገደለኝ። ስለዚህ አንቺ ነሽ ዳይሬክተሯም አንቺ ነሽ ደራሲዋም። ስለዚህ በደንብ እናወራበታለን። ቤተሰብ ተስማምተናል። ስለዚህ ነገ በአዲስ ቪዲዮ እንመጣላችኋለን ማለት ነው አይደለ? ወይኔ እኔ እሺ ያልኩት ቀልድ፣ ሳቅ፣ ጨዋታ ፈኒ ስለሆነ ነው። የፍቅር ነገር ስለሆነ ነው እንጂ የምር ቢሆን እኔ ለውሸት አልተባበርም። ይቅርታ አድርጉልኝ። እውነት ነው ቤተሰቦቼ። በቅርብ ቀን እኛ ደግሞ ወደ ዩቲዩብ ስለምንመጣ እያት ታዲያ ማንም ይከፍትልሽ። እንወዳችኋለን። አቤላ ይባላል። በ1989 ቲክቶክ አካውንቴ ነው ያላያችሁ ያንን ነው የከፈታችሁ። እሺ ዘና በሉ ፈታ በሉ። በቃ በእኛ ቪዲዮ እኔና ልጄ ፈኒ ነን። ሁሌም እንወዳችኋለን። በቃ እንግዲህ ያው በቅርብ ቀን ጠብቁን። አይ ላቭ ዩ yes of course እና ውድ ቤተሰቦቻችን አትልም ነበር አንቺ ጉደኛ አንተ ጉደኛ እና ታዲያ እንዴ እና ውድ ቤተሰቦቻችን ሲሆን ደስ ይላል። አዋ ታዲያ እንዴ ማሚዬ ያምራል። ዘና በሉ። የምር ደስ ብሎኛል እሺ ስላሉኝ። ብቻ ግን የሚሳካልኝ ይመስለኛል። ከዚህ በኋላ ለሚፈጠረው ነገር ግን በጣም ይቅርታ። ደስ የሚል ነገር የሚፈጠር ይችላል፣ መጥፎ ነገር የሚፈጠር ይችላል። ደስ የሚል አንቺ እሺ በቃ ደስ የሚል ነው። እወዳችኋለሁ፣ በጣም እወዳችኋለሁ። እምቢ ሊሉ ይሆነ ሰላም ነው።